ሰላም 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 እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጁ። እንግዲህ ይሄ ብራዘር በውስጥ በኩል አወራኝ። ዲጄሊ በውስጥ በኩል አወራችኝ። ዮኒ እኔ ያረኩት ጥፋት የለም። ስለዚህ እባክህ አንተ ፔጅ መጥቼ ልናገር፣ ምስክሮችም ካሉ ይምጡ እንነጋገር ተባለ። ለዚህ ብራዘር እኔም ደግሞ ምን ችግር አለው ከሁለቱም ልስማና ያለውን ነገር እንነጋገር አልኩ። እኔ ቤት መጣች፣ አብራራች። ስታብራራ ሰዎች ካሉ ይምጡ ችግር የለብኝም አለች። እኔም ደግሞ መጀመሪያ ከሁለቱም ሐሳብ እንስማና ከዛ በኋላ ያለው ነገር ፍርድ ይሰጣል አልኩ። ዲጄሊ መጣች። ምንም አላረኩም፣ በእኔ አይደለም፣ እንዲያውም አብልቼ አጠጥቼ ነላኩት፣ ከስራውላ ጀምሯል ምናምን ብላለች። ተመልሼ እመጣለሁ። ያው እንደምታውቁት የስራው ባህሪ ነው። የወንዶ ሽንት ቤት ገብቶ እየሸና ነበር፣ ወጥቶ እዛውኜ ነው ማወራው ነው ያለኝ። ኦኬ አልኩ። ከዛ ሰው መጣ፣ የሆነች ሴት ገባችና አብራራች። አይ የሆነው ነገር ሌላ ነው ዮኒ፣ በማስረጃ በድምጽ ወጥቷል። በራሷ በእህቷ አካውንት ነው ገንዘቡ ራሱ የገባው። ስለዚህ ይሄ ልጅ አምጥታው ራሱ እዛ 40 ሺህ ብር ሌላ ተቀብለው የላኩን ሌላ ቦታ ነው። 15 ቀን የሰራበት ራሱ አልተከፈለውም። የሚበላው የሚጠጣው አጥቶ የስኳር ታማሚ እንደሆነ እያወቀች ጥላን ሄደችው ተባለ። ከዛ ዲጄሊ ነይ ብዬ መሴጅ አልኩላት፣ ጠፋች። በሁለተኛውም ቀን ነይ ብዬ መሲ ብሪጅስቶንን ሳወራት ኢንፎርሜሽን አለኝ አመጣለሁ ብላ መጣች። ስትመጣ ዲጄሊ የምትባለው ብራዘር ጠፋ፣ ድራሹን አጠፋ፣ ከምንም ነገር ጠፋ። እኔ ፍርድ ቤቱ ባዘዘው መሰረት ፍርዱን ሰጥተናል። እሱን ብቻ ሳይሆን ሌላ ሰዎች የበላቻቸው ብዙ ሰዎች ስላሉ ከዚህ በኋላ ዲጄሊ ፕሮሞት የምታረጋችሁ ማንኛውም ዘፋኝ ብትመጣ ቦይካት ትደረጋለ። ማንኛውም ዘመን እንደዚህ አይነት ቆሻሻ ያውም የሚበላው የሚጠጣው አጥቶ እነ መሲ ብሪጅስቶን አምጥተው ሀቢባ ቤት ተመጥተው ገንዘብ ተዋጥቶለት የሚቀምሰው ነገር ተገኘ። በዚያ አጋጣሚ ሳራ አላበሻ ሬስቶራንት እጅግ አርጌ አመሰግንሻለሁ። እግዚአብሔር ያክብርሽ፣ እግዚአብሔር ይውደድሽ። በመታረጋቸው ነገሮች ለዘመናት ብዙ ሰዎችን ስታግጂ ብዙ ሰዎችን ስትረጃ ያውቃል። እና እሷ አሁን ስራ አግኝታለት ወረቀቱን ጨርሳለት ነገሮቹ እየተስተካከሉለት ይገኛሉ። ከእንደዚች አይነት ቆሻሻ ወንዲላ ባለጌ የገዛ ወገኖቿን ከምትበድል ቆሻሻ ይሰውራችሁ ላለሁ። ሌላው መናገር የምፈልገው ምንድነው፣ ገንዘብ ስትበሉ በፈጣሪ ከምስኪኖች ተው። መዝረፍ ካለባችሁ ሀብታሞች ጋር ዝረፉ። ለምንድነው ሀብታም ተዘረፍኩኝ ብሎ መጥቶ ማያውቀው? የሚደፍረው ስለሌለ። የሚታለሉት ሁሉ ጊዜ ህይወታቸውን ለመቀየር አንድ ነገር ለማድረግ ቤተሰቦቻቸውን ለመርዳት ተፍጨርጭረው ለፍተው ተበድረው የሚያመጡትን እነዚህ ደሃዎች ምስኪኖችን ሁሉ ጊዜ መዝረፍ የተለመደ ነገር ነው። የተለመደው ይሄ ነው። በእነ ልጅ ቢኒ ቢልጮም አይተነዋል። ልጅ ቢኒ ብሎ በነጠላ ተሸፍኖ የነበረው 400 ሺህ ብር የዛሬ 5 ዓመት የበላት እናቷን የምታሳክምበት አሜሪካ መጥቼ ህይወት ቀይራለሁ ያለች እህታችን ነው። ከግብጽ ደግሞ ሌላ የበላች ሌላ ሴት አለች። እንደዚሁ $32,000 የሷ ይለያል። $32,000 ነው የዘረፈችው። መስቀል አድርጋ ምስኪኖችን በመዝረፍ ይታወቃሉ። አሁንም የምለው ምንድነው፣ እባካችሁ ምስኪኖችን ከዘረፋችሁ እንባቸውን ለእግዚአብሔር ነው የሚያነቡት። ስለዚህ ትዋረዳላችሁ ነው የምለው። ዲጄሊ የምትባይ ቆሻሻ፣ እውነቴን ነው የምናገረው። ብዙ ሰዎች ገንዘብ በልተሻል። ከዚህ በኋላ ዱባይ ላይ አንቺ ለክስ ነው የምትቀርቢው። ለማየት ያብቃል። መቀመቅ እንከትሻለን። ዱባይ ላይ የምትኖሩ ወንድምናቶች በዚህ ወንጀል ስለተሰማራች ዊትነሱ ስላለ ዊትነስ ይዛችሁ መጣችሁ ከሳችሁ ልኳን አስገቡልኝ ይላሉ። ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ።